ከዚህ በፊት ያው ዊዝ ፌስ ብዙን ጊዜ ቪዲዮ ሰርቼ አላውቅም። በብዛት ፌስሌስ የሆነ ቪዲዮችን ነው የምሰራው። ዛሬ ዊዝ ፌስ ለመስራት የወደድኩት አንድ ፕላትፎርም በመጠቀም ብዙ አይነት ኢንካም ጀነሬት ልናደርግ ወይም ገቢ ልናገኝ እንችላለን የሚል ሀሳብ ይዤው እኔም እየሰራው ስላለ ብዙዎቻችን ያለንን ሰዓት ተጠቅመን ይህንን ፕላትፎርም ተጠቅመን ገንዘብ ጀነሬት ማድረግ ብዙ ኢንካም መስራት እንችላለን እና ይህንን ፕላትፎርም ለማስተዋወቅ ነው ወደዚህ የመጣሁት። በመጀመሪያ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳረሱ፣ ነባር ሆናችሁ ላይክ፣ ኮሜንት አድርጉ፣ ሼር ማድረግ እንዳረሱ። ሀሳብም ጥያቄም ካላችሁ ኮሜንት ባር ላይ እንድትጠይቁ ነው የሚጋብዛችሁ። ወደ ሀሳቤ ይገባል። ወደ ሀሳቤ ሲገባ በመጀመሪያ እንደ ሀገራችን ስማርት ስልክ ወይም አንድሮይድ ስልክ የምንጠቀም ሰዎች ማለት ይቻላል 99 ወይም ኦልሞስት 100% በሚባል ደረጃ ያው ቲክቶክ ፕላትፎርም የማይጠቀም ሰው የለም። ብዙ ጊዜ ስለ ቲክቶክ ሲነሳ ብዙ ሰዎች እንቃለን ወይም ብዙም ጥቅም እንደሌለውና ለጊዜው ለመደበሪያ ስክሮል እያደረገን ተጠቅመን እንወጣለን። ቲክቶክ ብዙ ገንዘብ እንደሚሰራ እንዴት ገንዘብ ሊሰራ ይችላል የሚለውን ነገሮችን ዛሬ የሚያስታውቅ ይሆናል። በመጀመሪያ ብዙዎቻችን በሀገራችንም ሆነን ብዙ ገንዘብ ጀነሬት እናደርጋለን፣ ገንዘብ እንሰራለን። ይሁን እንጂ ለብዙዎቻቸው እንጀራ የሚሆነው እኛ ሀገር እንደሚታወቀው የተመዘገበች ሀገር አይደለችም። በቲክቶክ ገንዘብ ጀነሬት እንዲያደርግ የተመዘገበች ሀገር አይደለችም። ብዙ ተከታይ ሲኖረን ኦልሞስት በሚሊዮኖቹ በመቶ ሺዎቹ ተከታይ ሲኖረን በማስታወቂያ ነው እኛ ገንዘብ የምናገኘው። በተመሳሳይ ደግሞ ሌላ አውሮፓና እንግሊዝ ሀገራት ስንሄድ ገንዘብ ራሱ እንደ ዩቱብ ሞኔታይዝ ተደርገው ቲክቶክ ገንዘብ ይሰራል። ይህንን እንዴት ልንሰራ እንችላለን የሚል ነገሩን ዛሬ የሚያሳያችሁ ይሆናል። እኔ ከዚህ በፊት እየሰራው ነኝ ያለሁት እኔ ኦልሞስት እየሰራው ያለሁት የዩኬ ቲክቶክ አካውንት አለኝ። ያ ማለት እንዴት ሊሆን ይችላል? በሀገራችን ኢትዮጵያ ውስጥ ሆነን እንዴት ነው ዩኬ ላይ ሆነ እንዳለ ሆነን ቲክቶክ ልንሰራ የሚችለው? ትልቅ የሚለየው ነገር ያው ኔትወርክ ኔትወርክ ሪጅን ነው። ኔትወርክ ሪጅን ስላችሁ ያው በብዛት በዓለማችን ከቴክኖሎጂ አንፃር በዚህን ሰዓት የትኛውንም ነገር ሼር ማድረግ በቀላሉ ኔትወርክ መጠቀም የምንችለው ቪፒኤን አለ። የተለያዩ አይነት ቪፒኤን ስንጠቀም እንዴት ነው? ለምሳሌ ሱፐር ቪፒኤን አወረድን እንበልና ሱፐር ቪፒኤን አወርደን የሎኬሽን ሪጅኑን ዩናይትድ ኪንግደም የምንጠቀም ከሆነ ዩናይትድ ኪንግደም ነው የምናደርገው። ወደዛ ከማሄዴ በፊት ግን እንዴት የት ሀገራት ናቸው ሞኔታይዝ አድርጎ ገንዘብ የሚከፍሉን? ከመክፈልም በመጀመሪያ ማለት የምንችለው አንደኛው ለምሳሌ የሚከፍሉ ሀገራቶች እንደ ኢሮፕ ምናምን ብንሄድ ለምሳሌ ዩኬ አለ፣ እነ ጀርመን፣ ጃፓን፣ ፍራንስ፣ ብራዚል፣ ሳውዝ ኮሪያ፣ እነ ሜክሲኮ እና የመሳሰሉ ሀገራት በቲክቶክ ቪዲዮ በመልቀቅ ብቻ ገንዘብ ሞኔታይዝ አድርጎ ህግ አላቸው፣ ሞኔታይዜሽን ሎ አላቸው። ይህንን ሎ በመጠቀም ገንዘብ ይከፍላሉ እነዚህ ሀገራቶች፣ አሁን የዘረዘርኳቸው ሀገራቶች ማለት ነው። ግን እዚህ ጋር እኛ ትኩረት መስጠት አለብን። ለምሳሌ እነ ዩኬ፣ ጀርመን፣ ፈረንሳይ፣ ኢጣሊ እና ስፔን እነዚህ ሀገራት ውስጥ በቀላሉ አቺቭ ማድረግ የሚቻለው ሀገር በብዛት እኔ የሚመክራችሁ የዩኬ ቲክቶክ አካውንት ነው። ክሬት ለማድረግም ቀላል ነው፣ ብዙም ክትትልም አይበዛም። እኛ ኢትዮጵያ ውስጥም ሆነን ይህንን ማስራት ማድረግ እንችላለን። በመጀመሪያ የሚያስፈልገን ስማርት ኮምፒውተር ሊኖር ይገባል። ኮምፒውተር የማይኖር ከሆነ ደግሞ እንደዚህ ስማርት ስልኮች ሊኖርን ይገባል። ስልክ ሊኖር ይገባል ማለት ነው። ተጨማሪ ስልክ ከምትጠቀሙ ለምሳሌ በኢትዮጵያ ኔትወርክ ሲም አስገብታችሁ ከምትጠቀሙ ስልክ ውጪ የሆነ ኤክስትራ አንድ ስልክ ያስፈልጋቸዋል ማለት ነው። ለብዙ ነገር ነው የስልክ የሚያገለግላቸው። ፎር ኤዲቲንግ ፐርፐዝ ያገለግላል። ሁለተኛ ደግሞ ኔትወርክን ስልክት አድርጋችሁ የዛ ሀገር ኔትወርክ አድርጋችሁ በብቻ ለመጠቀም ለምን ሲም ካስገባን ሎኬሽን ኢንዲኬት ያደርጋል። ሎኬሽን ይጠቅማል ማለት ነው። ሎኬሽን ስለምጠቅም ይሄ ስልክ ፍሪ የሆነ ስልክ መሆን አለበት። ሲም አይገባ እና ሌላ ኤግዘንደር ሊሆን ይችላል። ሌላ ነገሮችን ሼር ማናደርግ ለምሳሌ ኤግዘንደር የምንላል ከሆነ ብዙ ጊዜ ምን ይከፍትልናል? ሎኬሽን ክፍት አድርጉ ሊል ይችላል። በዛን ሰዓት ኢንዲኬት አደረገ ማለት ስለሚታወቅ እንትናችንን ከሲስቴም ወይም ከጌም ውጭ ያደርጋል ማለት ነው አካውንታችን። በዚህ አካውንት ላይ ሊኖር የሚችለው ሙሉ ዳታ ክሊር አድርጋችሁ የዚህን ስልክ ሂስትሪ ሙሉ ዳታውን ክሊር ታደርጉና ቲክቶክ አካውንትን ትጭናላችሁ፣ ቪፒኤን ትጭናላችሁ። ከዛ ኤዲት የሚታደርጉ ቱሎችን ላይክ ፒክሴል ሊሆን ይችላል፣ ካፕካት ሊሆን ይችላል፣ ቪዲዮ ሜከር ሊሆን ይችላል። የተለያዩ አይነት የኤዲቲንግ ቱሎች አሉ። ለምሳሌ ቪዲዮ ኤዲት የምናደርጋቸው ማለት ነው። ቪዲዮ ኤዲት የምናደርጋቸው ነገሮችን ሙሉ ካወረድን በኋላ ይህን ስልክ ፍሪ አድርገናል። ሲም አይገባም። የእኛ ኔትወርክ ምንም ነገር ኮኔክሽን አይኖረውም። ሎኬሽን ኦፍ እናደርጋለን። ቪፒኤን እናወርዳለን። ቪፒኤን ካወረድን በኋላ የዚህ ቪፒኤን ሎኬሽን ሪጂኑን እንዴት እንደምታስተካክሉ አሳያለሁ ማለት ነው በኔክስት ቪዲዮ ላይ። የዚህን ስልክ ሎኬሽኑን ምን ላይ ታደርጋላችሁ? ዩናይትድ ኪንግደም ታደርጋላችሁ። የፍራንስ ቲክቶክ ከከፈታችሁ ፍራንስ ላይ፣ ስፔን ከከፈታችሁ የስፔን ቪፒኤን ሎኬሽን ላይ አጅስት ታደርጋላችሁ ማለት ነው። ይህንን አጅስት ካደረግን በኋላ እዚህ ስልክ ያለው ቲክቶክ ብቻ ነው እንዳልኩ ከዚህ ከኤዲቲንግ ወይም ቪዲዮ ኤዲት ከምናደርጋቸው ቱሎች ውጪ
ቲክቶክ እና ቪፒኤን ብቻ ነው። ቪፒኤን ኦን እናደርጋለን። ዋይፋይ ሊያስፈልገን ይችላል። ሌላ ኤክስትራ በሆትስፖት የምንጠቀማቸው ዳታ ያስፈልጋል። ይህንን ካደረግን በኋላ የዚህ ሀገር ኔትወርክ ላይ ሪጂን ውስጥ ሆነን ነው ቲክቶክ መስራት የምንጀምረው ማለት ነው። ቲክቶክ ስንሰራ ወሳኝ የሚባሉ ነገሮች አሉ። ለምሳሌ ገንዘብ ሊሰራ የሚችለውን ቲክቶክ ስንሰራ ለምሳሌ የዩኬን ልንገራችሁና ዩኬ ላይ ስንሰራ 100,000 ቪው ፓወር ሊኖር ይገባል። ማለት 100,000 ቪው ማለት ነው። አንድ ቪዲዮም ለቀቀን 10 ቪዲዮም ለቀቀን 100 ቪዲዮም ብንለቅ በየትኛውም ስታተስ 100,000 ቪው በ30 ቀን ማለት ነው ሊኖር ይገባል። አንድ ነው እሱ። ሁለተኛ ደግሞ 10,000 ፎሎወር ልናገኝ ይገባል ማለት ነው። በምንሰራው ቪዲዮዎች ላይ 10,000 ፎሎወር እና 100,000 ቪው ማግኘት መቻል በ30 ቀን ውስጥ። ከ30 ቀን ካለፈ ቪውን እየቀነሰ ነው የሚሄደው ማለት ነው። ቪው 30 ቀን የሞላውን ቪው ሌት እያደረገ 10,000 አንድ ቀን ታይቶ ከሆነ 10,000 ሌት እያደረገ 90,000 እየሆነ እየቀነሰ ይመጣል። እኛ ደግሞ መስራት አለብን። ከመስራታችን በፊት ማሰብ አለብን። ነገሮች ወሳኝ የተባሉ የሚባሉ ነገሮች ወደ 8 ነገሮችን ዘርዘር ላድርግና ላሳያችሁ። አንደኛ ምንሰራ ቪዲዮ በመጀመሪያ በሰዎች ዘንድ የሚታይ መሆን አለበት። ስፔሻሊ አሁን እኛ የምንሰራው የኛ አካውንታችን ዩኬ ነው። ዩኬ ላይ የከፈትነው አካውንት ኦልሞስት የሚያዩት ነጮች ናቸው። ቫይራል የሚወጣ ቪዲዮ ሊሆን ይገባል። ቫይራል ሊወጣ የሚችል ቪዲዮ ልንሰራ ይገባል። ኮንስታንት የሆነ ኮንቴንት ማለት ነው። አንድ አይነት ኮንቴንት ለምሳሌ ብዙ አይነት ኮንቴንቶች ልንሰራ እንችላለን። ለምሳሌ የልጆች ፕሮግራም ሊሆን ይችላል፣ ወይም የልጆች መጫወቻ ኢንጆይ የሚያደርጉበት ሊሆን ይችላል። አቪዬሽን ሊሆን ይችላል፣ የአየር መንገድ ቀረጻ መሳሰሉ ነገሮች አቪዬሽን ሊሆን ይችላል። ሞቲቬሽናል ሊሆን ይችላል። ይሄ እኛ ሀገር የሚታወቀው አነቃቂ የሚባሉ ነገሮች ሞቲቬሽናል ሊሆን ይችላል። ሞቲቬሽናል ስፒክ እና ኮሜዲ ሊሆን ይችላል። እያንዳንዱ የተለያዩ ነገሮች አሉ። እያንዳንዱ ኮንቴንት ክሬት ስታደርጉ ሊታይ የሚችለውን የዛ ሀገር ላይ በደንብ የሚታየው ስፒሪቹዋል ሊሆን ይችላል። ይህንን ነው መጀመሪያ ማሰብ አለባቸው። ቫይራል ሊወጣ ይችላል። ኮንስታንት የሆነ ኮንቴንትን ደግሞ ሁሌም ማግኘት ይችላሉ የሚለውን ነገር ልንመርጥ ይገባል ማለት ነው። ከዛ ፎከስ ኦን ኒች ነው ፎከስ የምናደርገው። ከዛ ታርጌት ዘ ኮንቴንት ነው። ኮንቴንትን ታርጌት ያደረገ ነገር መስራት አለብን። የተለያየ መሆን የለበትም። አንድ የጀመርነውን ውጤታማ የሚሆን የተሻለ ሰው ሊያዩ ይችላሉ የሚሉ ነገሮችን መስራት ይጠበቅብናል ማለት ነው። እና አራተኛ ላይ ያው ክሪኤተር ፋንድ የሚባል ነገሮች አሉ። ለምሳሌ አሁን የልጆች ቪዲዮ ስንለቅና አሁን ያልኩትን ደረጃ አሟልታችሁ ለምሳሌ ከ400 እስከ 1,000 ዶላር ይገኛል ይላል። አንድ ቪዲዮ ወደ እስከ 1 ሚሊዮን ቪው ቢታይ አንድ ቪዲዮ ብቻ ከ400 እስከ 600 እስከ 1,000 ዶላር ይሰራል ይላል። ግን እዚህ መታወቅ አለበት ክሬት ያደረግነው ኮንቴንት መሰረታዊነት አለው። ለምሳሌ የልጆች ጨዋታና የኮሜዲ እኩል አይደለም ፔመንታቸው። ዩቲዩብ ላይ እንደምታውቁ ዩቲዩብ የሚሰሩ ሰዎች በደንብ ሊታውቁ ትችላላችሁ። እና የልጆች ኮሜዲ እና የልጆች ሁለተኛ ደግሞ ሞቲቬሽናል ስፒክ እና የተለያዩ አይነት ነገሮች የአቪዬሽን እኩል ላይሆን ይችላል። ፔመንታቸው የተለያየ ነው። እያንዳንዱ ኮንቴንት ክሬት አደረግነው የተለያየ ፈንድ ነው የሚኖራቸው ማለት ነው። ከዛ ባሻገር ያው ቲክቶክ ላይቭ ይወስናል። ላይቭ ላይ የምንገባ ከሆነ ጊፍቲንግ እናገኛለን፣ ተከታዮችን በደንብ እናገኛለን። ስፔሻሊ የእንግሊዝኛ ስኪል አለን ሰዎች እና እዛ ሀገር የሚኖሩ ሰዎች ባለንበት ሀገር እዚህም ሆነ በእንግሊዝኛ ስኪል አለን ሰዎች ቲክቶክ ላይቭ ልንገባ እንችላለን። ቲክቶክ ላይቭ ቀላል ነው መግባት። ያው ላይክ እንደኛ አይነት ቲክቶክ አገባብ ነው የምንገባው። እዛ ብዙ ነገሮችን መስራት እንችላለን። ኤርስ በርስ ፎሎ ቱ ፎሎ አይነት ነገር እየሰራንም እያሰራን ኤርስ በርስ እየጋበዝን የእኛን ተከታዮችን በደንብ ዲቨሎፕ ማድረግ ወይም ማሳደግ እንችላለን ማለት ነው። አሁን ያልኩትን ታርጌት ለማምጣት 100,000 ቪው ኢንሰርቲንግ ዴይ እና 10,000 ፎሎወር ለማግኘት በቀላሉ ነው የገባሁት። እንዴት ነው የገባነው? እኔ የገባሁትን ሙከራ የምነግራችሁ ተሞክሮ ስነግራችሁ በአንድ ቀን በትንሹ እስከ 100 ሾርት ቪዲዮዎችን ይሰራለሁ። ከ1 ደቂቃ በላይ የሆነ ነው ቪዲዮ የሚመከረው። ሚኒመም የሚቀበለው እንደዛ ነው። ቲክቶክ ላይ ስንጭን ሚኒመም ከ1 ሚኒት በላይ የሆነ ቪዲዮ ነው። ፎቶንም መልቀቅ እንችላለን። ፎቶ ግን ገንዘብ አይሰራም። ገንዘብ የሚሰራ ቪዲዮ ነው። አጫጭር ቪዲዮ አንድ ሙሉ 1 ሰዓት የሚሆነውን ቪዲዮ አውርዳችሁ ልክ ቆራጣችሁ መጫን ትችላላችሁ። ግን ኤዲቲንግ ወሳኝነት አለው። ለምን? ኮፒራይት ስለሚል ካፕካት የምትጠቅሙ ሰዎች ልታውቁ ትችላላችሁ። አሳያለሁ። ኤዲት እያደረኩ አንድ ቪዲዮ አሳያችኋለሁ። እና ካፕካት ላይ ለምሳሌ ትራንስፎርመር የሚባሉ አንድ ሚረር ሳይድ መቀየር፣ ኢፌክት መቀየር፣ ሳውንድ መቀየር፣ ላይት መቀየር የመሳሰሉ ነገሮች አሉ። ኤዲት የምታደርጉ ሰዎች ዲቴል ታውቃላችሁ። ስለዚህ ይህንን ኮንተንት ከጀመርኩ አንድ ዋን ባይ ዋን አሳያችኋለሁ ማለት ነው። እንዴት ኤዲት እንደሚደረግ እንዴት እንደሚጫንም ሁሉንም ነገር ማሳያችሁ ይሆናል ኔክስት ቪዲዮ ላይ ማለት ነው። ይሄንን ለዛሬ ሃይላይቱን ከነገርኳችሁ ከዛ እንደነገርኳችሁ የስልክ ሎኬሽናችሁን ኦፍ ታደርጋላችሁ። ሁሉም ነገር አጅስት ካደርጋችሁ ከጨረሳችሁ በኋላ ይህንን እኔ 100 ቪዲዮ እለቃለሁ። 100 ቪዲዮ በቀን በትንሹ ከታየ 300
ቪው ይታያል። በትንሹ አልታይም ካልኩ ማለት ነው። አንዳንድ እስከ 1000 እስከ 2000 ከዛ በላይ ቪው ይታያል። ኤኒዌይ ግን 300 ሰው ቢያይ ስንት ይታያል የምለው ነገር ሂሳብ ሰርቼ ነው የሚለቀው። ሶ እዚህ ጋር 300 ቪዲዮውን 300 ቪው ሲያባዛ ኦልሞስት 30 ሺህ ታየ ማለት ነው። በቃ አንድ ቪዲዮ 300 ቪው ከታየ በአንድ ቀን የለቀቁት 100 ፎቶ። አሁን እኔ ሴት የነበረው ለሞኔታይዜሽኑ ነው። ሞኔታይዝ እንደሆነ ገንዘብ መስራት እንደጀመረ መሀል ቪዲዮ ለቃለሁ። ከዛ ባሻገር ፎቶዎችን ነው በብዛት የምለቀው። አንድ 10 ቪዲዮ ካዘጋጀው 90ውንም ፎቶ ነው የምለቀው። ለምን ቪው ብቻ እንዲሞላ ስለፈለኩ ማለት ነው። ስለዚህ 30 ሺህ ይታይ ነበር። በ10 ቀን ላይ ፎሎወርንም ሙሉ ቪውንም አቺቭ አድርጌያለሁ። እና ይሄን አቺቭ አደረኩ። እኔ የምሰራው ሞቲቬሽናል ነበር ሲሰራ ነበረው። ሞቲቬሽናል ሲሰራ ስለነበረ ወዲያውኑ አቺቭ ማድረኩት። ስለዚህ ቪዲዮን ሲለቅ በዩኤስዲ ነው። ያው እኔ ዩኬ ነው ነሰረ ነበረው በዩኤስዲ ነው የሞላሁትም የተስማሙትም። እነሱም የሚጠቀሙት ዩሮ ነው፣ ግን ለኔ ፔሜንት ሲፈጸም ነበረው በዩኤስዲ ነው። ኦልሞስት በፔፓል አካውንት አማካኝነት ነው የምንቀበለው። ማመቻቸትም ስለሚቻል ብዙ አሳስባችሁም ይሄ እሱ ነገር። ዋናው ይህንን ካደረግን በኋላ አካውንቱን እንዴት ክሬት እናደርጋለን እና ሎኬሽን እንዴት ሴሌክት እናደርጋለን፣ ቪፒኤን እንዴት አውርደን እንጭናለን፣ ከጫንን በኋላስ ምን ያስፈልጋል፣ ምን ቱሎችን ፎር ኤዲቲንግ ፐርፐስ የምንጠቀመው። ብዙዎች በቪዲዮ ሜከር ሊሆን ይችላል፣ በካፕካት ሊሆን ይችላል፣ የተለያዩ አይነት ቪዲዮ ኤዲት የምናደርጋቸው ቱሎች አሉ። እነሱ እነማን ናቸው የሚሉትና የመሳሰሉ ነገሮችን ከዚህ በኋላ ከዚህ ቪዲዮ ኔክስት አድርጌ የሚለቅ ይሆናል። ስለዚህ 100% ቲክቶክ ስክሮል ማድረግ ትታችሁ ይህንን የቲክቶክ አካውንት ክሬት አድርጋችሁ ቢዝነሱን ቢሰሩ በጣም ተጠቃሚ ትሆናላችሁ ብዬ ነው ሙሉ ተስፋ የማደርገው። እንዳትዘነጉ፣ ጊዜውን በጊዜ በአግባቡ መጠቀም ነው። ተማሪዎች ልትሆኑ ትችላላችሁ። በየትኛውም ኤጅ ውስጥ ያላችሁ ሰዎች ያው ፌስሌስ ነው የሚሰሩት። ያው በብዛት ያው ከሀገር ውስጥ ሆነን ስለሚሰራ ፌስሌስ የሆነ ከሆነ ቦታ ቪዲዮ እናወርዳለን። ቪዲዮን ኤዲት እያደረግን ቲክቶክ ላይ መጫን ነው። ቲክቶክ ላይ መጫንን ቁጥርና በሰራን ቁጥር እንዳልኩም መንዝሊ ሚኒመም ከ30 እስከ 100 ሺህ ከዛም የእናንተ የጥራት ውጤት ማለት ነው 10 ሺህ ሊሰሩ ይችላላችሁ። 30 60 50 እስከ 100 ሺህ የሚሰሩበት አጋጣሚ የሚሰሩ ልጆች ስላሉ ማለት ነው። ስለዚህ እንዲህ መስራት ይችላላችሁ። እና እዚህ ጋር ሀሳብ ግልጽ ያለው ነገር ካለም ጠይቁ። ኔክስት ግን ቪዲዮ ይህንን እንዴት መስራት እንችላለን የሚሉ ነገሮችን በዋን ባይ ዋን ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ስለተከታተላችሁኝ አመሰግናለሁ። ቸር ቆዩልኝ ወዳጆች።